የትግራይ ተወላጆች የሆኑ ወጣቶችን በየቦታው እየታፈሱ ወደ የኮንሰንትሬሽን ካምፑ ይገባሉ። ለ15 ቀን ኦሪንቴሽን ይሰጣቸዋል። ሁለት ብቻ ምርጫ ይሰጣቸዋል። ሁለት ምርጫ። አንደኛው ደሞዝ ይከፈልሃል። ወደፊት ደግሞ ትግራይ ላይ ህወሓት ሙሉ በሙሉ ከተደመሰሰ በኋላ ሹመት ይሰጣል። ስለዚህ ሀራ መሬት በሚል እንቅስቃሴ የሚያደርግ የነጻነት ምናምን ሰራዊት አለ። እነ ጻድቃን ይመሩታል፣ እነ ጌታቸው ረዳ ይመሩታል፣ እነ ዮሐንስ መንጋጭላ ነው መንጋጋ የሚባለው እነሱ ይመሩታል። እዛ ሂደህ ተቀላቀል የሚባል ደሞዝ ተመድቦለት ወደፊት ደግሞ ስልጣን የሚሰጠው መሆኑ ቃል ተገብቶለት ወደዛ እንዲሰማራ። ይሄንን አልቀበልም ያለ የትግራይ ተወላጅ በየኮንሰንትሬሽን ካምፑ በረሃብና በበሽታ እየተቆላ ይገኛል። ይሄ በካምፕ ከሚራበው ምናምን ውጪ ያለ ማለት ነው። በሁሉም መንገድ እየደረሰ ያለው አደጋ እጅጉን አሳዛኝ ነው። ሌላውና ሁለተኛው ኤርትራውያን ናቸው። በኢትዮጵያ ውስጥ የሚገኙ የኤርትራ ተወላጆችም እጣ ፈንታቸው ተመሳሳይ ሆኗል። ከተገኙበት ቦታ ታንቀው ወደ ተዘጋጀላቸው የኮንሰንትሬሽን ካምፕ ይወሰዳሉ። እነዚያ ኮንሰንትሬሽን ካምፖች ለ15 ለ2 እና ለ3 ሳምንት ያቆዩቸዋል። ስልጠና ወዘተረፈ ብለው ፖለቲካዊ ስልጠና ይሰጧቸዋል። ከዚያም ሁለት ምርጫ ልክ እንደ ትግራይ ተወላጆች ሁሉ ይሰጣቸዋል። አንደኛ በዚህ የቀይ ባህር አፋር ወዘተረፈ ተብሎ የተደራጀ ኃይል አለ። ከዚህ ቀደም የብርጌድ ንሓመዱ በሚል እንቅስቃሴ ሲደረግ የነበረው አሁን የፖለቲካ ድርጅትና ኃይል ሆኗል። ወደ ማዕከሉንም አዲስ አበባ ላይ አድርጎ ኦህዴድ በአዲስ አበባ የኤርትራ ተቃዋሚ ጽህፈት ቤት ከፍቶ እንዲንቀሳቀስ አድርጓል። እንደምታውቁት አለፍ ብሎ የምንድነው ኮንፈረንስ ያካሂዳሉ፣ ምልመላ ያካሂዳሉ ወዘተረፈ። አሁን እነዚህ አካላት አፋር ምድር ላይ ተዘጋጅቶላቸው ካምፕ ተዘጋጅቶላቸው የተሰባሰቡ ቢሆንም ከኤርትራ የፈለሰ ወደ ኢትዮጵያ የሚገባ ባለመኖሩና ወታደራዊ እንቅስቃሴውን ሊቀላቀል የሚችል ኃይል በመጥፋቱ ምክንያት እንዳውም ቫይስ ቨርሳ በተቃራኒው ከአፋር ከፍተኛ ቁጥር ያለው ኃይል ወደ ኤርትራ እየሄደ ኤርትራ ውስጥ እየተደራጀና በአፋር ክልል የሚካሄደውን ኦህዴድ የሚያካሂደውን ከትግራይ ሰብስቦ ያመጣቸውን ኃይል ማሰልጠን ወዘተረፈ በአፋር ክልል ላይ ማንኛውም የነፃ አውጪ ምናምን ወዘተረፈ እንቅስቃሴ መኖር የለበትም የሚል መግለጫ አውጥተውም ተቃውሞ እያሰሙ እንደሆነ ይታወቃል። እየተወሳሰበና እንዴት ሀገሪቷ ወደ ሜስ ውስጥ እየገባች እንደሆነ ከሁኔታው ግልጽ አድርጎ ማየት ይቻላል።